መደራደሪያ ነጥቦች ነው ደግሞ መደራደሪያ ፖይንቶችን አቅርባለች ኢራን ማለት ነው በፓኪስታን በኩል ለአሜሪካ። እነዚህ ነጥቦች ሜን ሊጠቀሱ የሚችሉ ሶስት ነጥቦች አሉ። የመጀመሪያው የሚሆነው ምንም አይነት ጥቃት ከዚህ በኋላ እርስ በርስ እንደማይሰነዛዘሩ ጋራንቲ ወር ደግሞ ዋስትና ነው። ኢራንና አሜሪካ ብቻ ሳይሆን አካባቢ የሚገኙ የገልፍ ካንትሪስ ወር ደግሞ ጠቅላላ የአረብ ሀገራት ላይ የሚደረሱ ጥቃቶችና ኢራን ማታረስም እኔም ላይ አታረሱብኝ የሚል ዋስትና ትፈልጋለች። ሁለተኛው ደግሞ የስትሬት ኦፍ ሆርሙዝ ይከፈታል፣ ግን የሚከፈተው እነዚህ ቅድመ ሁኔታዎች ታሳኩ ነው ማለት የተለያዩ ቅድመ ሁኔታዎችን አስቀምጣለች። ከነዚህ ቅድመ ሁኔታዎች መካከል አንደኛው የኔቫል ብሎኬዱን ማንሳት ነው። ከዚህም በተጨማሪ ደግሞ የዋር ኮምፐንሴሽን ደግሞ ለጦርነቱ ለጦርነቱ የደረሰባትን ውድመት ኪሳራ ካሳ መከፈል ነው። እዚህም በተጨማሪ ሙሉ በሙሉ ቁጥጥሩን የሆርሙዝ ሰርጥን ሙሉ በሙሉ ቁጥጥሩን በእጇ እንድታስገባና እያንዳንዱ መርከብ ሲያልፍ ለኢራን ክፍያ እየከፈለ እንዲያልፍ። ሌላኛው ደግሞ በኒኩሌር ጉዳዮች ላይ መጀመሪያ ወደ ጦርነቱ ያስገባቸው የኒኩሌር ጦር መሳሪያው ደግሞ የኒኩሌር ማብራራት ጉዳይ ላይ እርስ በርስ የምነጋገረው ንግግርና እርስ በርስ የምናደርገው ድርድር ይቆይ፣ አሁን አንደራደርም፣ ወደፊት ይደረግ የሚል ጠንካራ ተደራዳሪዎች እንደሆኑ አሳይተዋል። ኢራኖች የራሳቸው ነጥብ የማይከበራቸው ከሆነ ምንም አይነት ድርድር ውስጥ እንደማይገቡ ከዚህ በፊት አስመልክተውናል። ጦርነቱ ላይ በከፍተኛ ሁኔታ አፐር ሃንድ ደግሞ ጦርነቱ ላይ በከፍተኛ ሁኔታ የበላይነት ይዛ የነበረችው አሜሪካ ብትሆንም ድርድሩ ጉዳይ ላይ ሲመጣ ግን በአሁኑ ሰዓት ላይ የበላይነቷን ኢራን የተቀበለቻት ያለ ይመስላል። እነዚህን ፖይንቶችና እነዚህን የመደራደሪያ ነጥቦች ላይ አሜሪካ የምትስማማ ከሆነ ተኩስ አቁም ስምምነት ሳይሆን ሙሉ በሙሉ የጦርነቱ ማብቂያ ይሆናል ማለት ነው። ነገር ግን ባሳለፉት ቀናት ውስጥ አንኢማጂነብል ደግሞ በማይታመን ሁኔታ ከፍተኛ የሆነ የሚሊተሪ ትራንስፖርት ደግሞ የሚሊተሪ ካርጎ እንቅስቃሴ ሲካሄድ ነበር። የአሜሪካ ሚሊተሪ ከአውሮፓና እንደዚሁም ከአሜሪካ የመጡ የተለያዩ ጦር መሳሪያዎች እና የተለያዩ የሚሊተሪ ካርጎ ፕሌኖች በሚድል ኢስት እና በመካከለኛው ምስራቅ እያረፉ ነው የሚገኙት። የተለያዩ አየር መቃወሚያዎቻቸውን እንደዚሁም ደግሞ የጥቃት ኬፓቢሊቲያቸውን መልሰው ሪስቶር ለማድረግ ነው እየተባለ ይገኛል። ድርድሩ አሜሪካ አቅሟን ሪስቶክ እንድታደርግና አቅሟን መልሳ ለመገንባት እንዲያመቻት የወሰደችው ጊዜ ነው ወይስ ደግሞ የምርር መደራደር ፈልጋ ነው? የእናንተ ሀሳብ ምንድነው? ኮመንት ላይ አስቀምጡልኝ።